የሰው ልጅ ከሞተ በኋላ በሶስተኛው ቀን ጥፍሩ መነቃቀል ይጀምራል። በአራተኛው ቀን ጸጉሩ ይራገፍና ጭንቅላቱ ባዶ ይቀራል። በአምስተኛው ቀን አእምሮው እንደ ቅቤ መቅለጥ ይጀምራል። በስድስተኛው ቀን ቆዳው ጠቁሮ መላላጥ ይጀምራል። በሰባተኛው ቀን የውስጥ አካሉ ሁሉ ይበሰብስና እጅግ በጣም መሽተት ይጀምራል። በስልሳኛው ቀን ሥጋ ሁሉ ሸሽቶ ብዙ አጥንቶች ብቻቸውን ይቀራሉ። ይህንን መራራ እውነት እያወቅን ከኩራት፣ ከስግብግብነት፣ ከክፋት፣ ከጥላቻ፣ ከራስ ወዳድነት፣ ከተንኮል ብንርቅ ይሻላል። በነገሮች ሁሉ ትሑት እንሆን። በሰዎች ሕይወት በጎ ተጽዕኖ ለመፍጠር እንትጋ። ይህች የምናያት ሕይወት ከንቱ ናት። ይህች ዓለም ጊዜያዊ ድንኳን ናት። በዚች ዓለም ሰዎች እርስ በርስ የሚተላለቁት ለሁለት ነገሮች ብቻ ነው፣ ለስልጣንና ለሀብት። ሰዎች ለስልጣንና ለሀብት የንጹሃን ደም ያፈሳሉ። ሰዎች ለስልጣንና ለሀብት ከፈጣሪ ጋር ይጣላሉ። ሰዎች ለስልጣንና ለሀብት ኃጢአት፣ ወንጀል፣ ነውር ይሰራሉ። ነገር ግን ስልጣንና ሀብት ወደ ዘላለማዊ ሕይወት አያስገቡም። ከዚህ ዓለም ስንለይ ወደ ዘላለም ሕይወት ወይም ወደ ዘላለም ሞት መሄድ ምርጫችን ነው። ደግሞም ይህ እውነታ አይካድም። የት እንሄዳለን? መልሱ ለእናንተ እንተወው። ፈጣሪ ለንስሐ ሞት ያብቃን።